ሰላም ሰላም፣ እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። መተናል። ላይክ አድርጉ፣ ሼር አድርጉ። ክብር ሁሉ ለኢየሱስ ይሁን። ስሙ ይሄንን እኔ ራሱ ሳይው ደንግጫለሁ። ጌታ ምስክሬ ነው። ለካ አንዳንዴ በስሜት ስትሆን ፈዘሃል እኮ ላይ ነው ሳለቃቸው ፈዘሃል ምን ሆነ ነው ምናምን እያሉ ገብቷል። መሬት የወደቀ ሰው አድርገው፣ ምላስ የሌለው ሰው አድርገው፣ መናገር የማይችል ሰው አድርገው አረጉኝና እምደነግጥበት ስህተት ነው የሰራሁት። እምደነግጥበትማ ጌታ ኢየሱስ ነግሬያችኋለሁ። ወደዛኛው ህይወት ከመመለስ ጌታዬን ትቼ ጾታ በቀይር ደግሜ እናገራለሁ። ጾታዬን በቀይር መርጣለሁ። እዛው ላይ ደግሞ ጌታን ሰበኬ ወጥቻለሁ። የሚገርማችሁ ከስሜቴ ስወጣ አምጥቼ ጌታን ሰበኬላቸው ኢየሱስ ጌታ ነው ብዬ ሰበኬ ነው የወጣሁት። ስሜታውኝ እንኳን ጌታ ምስክሬ ነው። ያንን ግን አልለጠፉት። ጥፋት ነው የተናገሩት። በደንብ ኃይለኛ ጥፋት። ግን እዛው ላይ ክርስቶስ ኢየሱስን ሰበኬ ወጥቻለሁ። ክብር ለኢየሱስ ይሁን። አሁንም እናገራለሁ። እንደ ክርስቲያን ቢያስቡ እኮ የ8 ወር እኮ ልጅ እኮ ነው። ገና አዲስ ክርስቲያን እኮ ነው። እኔ አልልብህም፣ እዚህ ያሉ ወንድሞቼ የማይሉብህም ቸኮለ እንጂ እንናገር ብለን ብንል መጀመሪያ እኛንም ቪዲዮን የሰማነው ሰዎች ላኩልኝ። ወዲያውኑ ማኛው ምን የሆነ ነው ወዴት እየሄደ ነው ማነው ኤርሚ ወዴት እየሄደ ነው ብለው ቪዲዮ ላኩልኝ። ከዛ ለዳጊዬም ለቢኒያም ማሰማቸው ጌታ ኢየሱስ ይኸው እነሱ አሉ እዚህ ነው እናወራዋለን፣ በውስጥ እናወራዋለን፣ እንነግረዋለን ብለን ነው ይኸው አሉ። ዳጊዬ ቀጥል። ቴንኪው እና ቴንኪው ዮኒ። እንወዳለን ብራዘር፣ እንወዳለን ማለት በጣም እኔ እወዳለሁ። ጌታም ይወዳል፣ የእግዚአብሔር ሕዝብ ይወዳል። ብትወድቅም ወንድማችን ነህ፣ ብትደክምም ወንድማችን ነህ። ኦኬ ከደከምክበት ከወደክበት ላነሳ እንጂ ልጥልህ እዛው ድንጋይ ሊቀረቀርብህ ከሌሎች ጋር ሆኜ በመላሴ ላደማ እግዚአብሔር አልጠራኝም። ቴንኪው ዳጌ ቀጥሉ። ቴንኪው ዮኒ ትላንትና ተሳስቶ የተናገረውን ነገር ሁላችንም ሰምተናል። አሁንም ይሄው በጌታ ፊት ይቅርታ ጠይቋል፣ ንስሐ ገብቷል፣ ተመልሷል። ያንን ለማንሳት አይደለም ምን የፈለኩት። ትላንትና አንድ ነገር ታዝቤያለሁ። ለካ ወንጌል የጴንጤ ብቻ ነው። ምን መሰላችሁ? ወንጌል ሲነካ ቀጥታ ወደ ጴንጤ ነው ያሳዩት። እኔ ትላንት ያየሁት ይሄንን ነው። በቃ ድሮ እኮ እንደዚህ ነው። እኛም ወንጌልን እናውቃለን፣ እናንተ ነግራችሁ ትላንትና መጣችሁ፣ ይሄው በተግባር አሳያችሁ ወንጌልን እንደማትቀበሉ። ባለፈው በስዕል አድኖ ጉዳይ የተነሳውን አይታችኋል። ያቺ ልጅ የሰራችው ስራ በአዳባይ እንዴት እንደሆነ። ወንጌል ሲነካ ግን ጴንጤ ብቻ ነው ተናገሩ፣ ማንም አልተናገረም። ለዚህ እኮ ነው ወንጌል ያስፈልጋል ምን ነው። በቃ አለቀ። አረነትም ኢየሱስ ብቻውን ያድናል። መጽሐፍ ቅዱስን አንብቡ፣ መጽሐፍ የምናገረውን ተቀበሉ። አለቀ። ይሄ ነው ህይወት። ከሱ ውጭ መንገድ የለም። እኔ ትላንት ያየሁት ይሄንን ነው። ደስ ይላል። ወንጌል ለካ የወንጌል አማኞች ብቻና ብቻ ነው። ጴንጤ አያችሁ፣ የጴንጤ ወንጌል አይመለከታችሁም ማለት ነው። ኑ ህይወት እሱ ነው። ትላንትና እናንተ ስታሾፉ ስትቀልዱ በነበረው በዛ ወንጌል ውስጥ ነው ህይወት ያለ። ኢየሱስ ህይወት ነው። መጽሐፍ የምናገረው ስለሱ ነው። ምንም ማድረግ አይቻልም። ኑ ወደ ኢየሱስ። ደስ የሚል ምስክርነት ነው። ክብር ለኢየሱስ ይሁን። ስሙ ይንንም ሰይጣን ግን ምንም አይነት ነጻ ስጦታ ነው። 3 ስራ ሰራልኝ። አንደኛው ጥይት እንዳይመታኝ፣ ሁለተኛው ትከሻ የሰው ጉልበት እንዳይመታኝ፣ ሶስተኛው ኮንትሮባንድ እንዳይያዝብኝ ሰራልኝና 3 ትእዛዝ አዘዘ። አንደኛ ከ110 አስራት አውጣ ሲሪየስ። ሁለተኛው ሐሙስ ቀን ከቤት እንዳትወጣ፣ ወሰን፣ ጠቋር፣ አዳልሞት የሚባሉ በዘር ላይ አውላዮች አሉ፣ እነሱን ካድን። መካደም ማለት ከፍላጎትህ ወጥተ የእንግዳህን ፍላጎት ማርካት፣ ከልብስ አይነት ከምግብ አይነት ምናምን ተጠንቅቀ ማለት። እግዚአብሔር ለቅዱሳን ሁሉ የክብር እንግዳችን የሆነው መንፈስ ቅዱስ ዓለም የማያውቅ ከሰማይ የመጣው እሱን ማስተናገድ የሚችል ልብ ውስጥ 3 ነገርን አዘዘኝ። ሐሙስ ከቤት እንዳትወጣ፣ ከ110 አስራት አውጣ። ሐሙስ ግድመት ነው። ዓርብ ቀን ወዳጅ አዳር ፕሮግራም እኛ ጋር ደርሷል። ወዳጃ ማለት የወዳጆች ወዳጃ ነው ማለት። ስለዚህ አዳር አዳር 3ቱ በጥንቃቄ በቃ በጣም በጥንቃቄ ነው የሚተዛፈው። ምንም መሳት የለም። ሐሙስ
እቤት ብትመጣ እኔ ጋር ጀለቤን ለብሼ ማመንጠምጥሜ የድሮ ወንዶ ረጅሙን ጫት ካወቅኩ አራከ ሙሉ ዙርባ ይዤ ጣኔን እያጫስኩኝ እየዘየርኩኝ እየቃምኩ ያለ ምግብ ካደም ነው። ድምጽ ትሰማለህ፣ ትለያለህ። ሐሙስ ካደምና ዓርብ ቀን እነሱ ጋር ታድራለህ። ቅዳሜ ወደ ስራ ሲሄድ አትሂድ ካለኝ አልሄድም፣ ሂድ ካለ ትሄዳለህ። አየህ ውጤታማ በመንፈስ ዓለም መነዳት። መጽሐፍ ቅዱስም እንደዚህ ይላል፣ የሚሰማኝ ቢኖር በረጋታ ይቀመጥ ከመከራ ስጋትም ያርፋል። ምን ቆንጆ መልእክት! ከዚህ ጉድ ነው ክርስቶስ ነፃ ያወጣል። እንደ ቀልድ የምታየው ሰይጣን ነፃ ስጦታ የለውም። እውነት እኮ ዋጋ አትክፈሉ፣ ኑ ወደ ኢየሱስ። በእውነት መንፈስ ቅዱስን ሰምተን ተረተን እሱ በሚናገርበት መንገድ መሄድ እንድንችል ጌታ ይርዳል። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም፣ ብቻውን ያድናል። ሰውየንም አንድ ጊዜ ለቸርች መሳሪያ ልገዛ መሳሪያ እሺ ስፒከር ገና ሐዋሳ እንደገባው የገባው ጊዜ 94 ላይ መሳሪያው ድንገት መጣና ከዱባይ ትልቅ መሳሪያ ደግሞ ገዛለሁ ብዬ እኮ ብር አሰባስቤ ግማሽ ደርሷል። ከዛ መሳሪያ ሌላ ሰው ሊወስደውና ውሰድ ተባልኩ እና 500 ዋት መሳሪያ ነው፣ ሞንታርቦ ነው። በቃ ጌታ ሆይ ብር ከየት ላምጣ? 15000 ብር ጎደለ። መሳሪያው 30000 ብር። ያሳለፍኩት ታሪክ እኮ ነው። ከዛ አንድ ማቃት ሀብታም አለች፣ ሄድኩና ጠየቅኩት ሲያንገሸግሽ። ከዛ ተነጫነጨች። በቃ ተነጫነጨች። አፈርኩ፣ ተነቀጡ፣ ተሰማኝ እና ልትሰጠኝ እየሄደች ነው፣ ግን እየተነጫነጨች። ጌታ ተዋለ። አይ በቃ የሆነም ሰው እኮ ምናልባት ብዬ ነው እንጂ አልኩት። የሆነም ሰው ቃል ገብቶልኛል፣ እሱን ቼክ ላድርግና በቃ ብዬ ልቤ ተሰበረ። ቀጥታ ወደ ሐዋሳ ተመለስኩ። አዲስ አበባ ነበርኩ። አለቀስኩ። ቤቴን ዘጋሁ፣ በሬን ዘጋሁት። ከዛ አብረውኝ የሚያገለግሉ ልጆች አሉ የሚያድሩ። ማንም ሰው አልኳቸው ዛሬ በሬን ቢያንኳኳ እያንዳንድሽ ጭንቅላትሽን ነው የምልሽ። በቃ አንድ ሰው እኔ ጋር እንዳይመጣ በእውነት በቃ ተናድጃለሁ፣ አዝኛለሁ። ከዛ መኝታ ቤቴን ዘግቼ ጌታን እንጀራም አልበላም፣ አገልግሎት የሚባል ነገር አላገለግልም፣ ይሄን ብር ካልሰጠኸኝ ብዬ ዝም ብዬ በሬን ዘግቼ አልጸልይም። በቃ ውስጥ ያዘ። እኔ እሺ ከየት ላምጣው? ከዛ በሩ ተንኳኳ። የኔ በር እኮ። ከዛ ከፈቱ። የማላውቀው ሰው ነው፣ ጠይም ሰው ነው። እንዴት ማን ከፈተልህ አልኩት። አይ ልጆቹን አስፈቀዱ። እንዴት ፈቀዱልህ? በቃ ተቆጣኝ። እንዴት ፈቀዱልህ? አይ በቃ እነሱ ስለምን ብዬ ነው ዝም ብዬ ነው የመጣሁት አለ። ከዛ ተናደ። በርጩማ ሰጠሁት። ቁጭ በል ምን ሆነ ነው አልኩት። አይ የሆነ ችግር ገጥሞኝ እንድትጸልይ። ጭራሽ በእውነት በቃ እኛና ምንም አንቀበልም እንጂ ጌታ እኮ በልዩ ልዩ መንገድ ይናገራል፣ ይሰራል። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ ምስክርነት። በደንብ አድርጋችሁ ስሙ። እንዴት እንደተናደርኩ ልነግራችሁ አልችልም። እኔ እዚህ ለራሴ ችግር ውስጥ ነኝ፣ ሌላ ችግር ይዘህ ትመጣለህ። ከዛስ ኮስተር ብዬ በቃ በጣም ኮስተር ብዬ እሺ ምን ሆነ ነው አልኩት። እኔ አልጋዬ ጫፍ ላይ ቁጭ ያለው እሱ በርጩማ። እሺ ምን ሆነ? አይ ከናንተ ልጅ ጋር አንድ ቢዝነስ ሰርተን ነበር አለ። እሺ እና ሁለታችንም ፈርመን ነው ቼኩን ማውጣው። እሱ ግን በቃ ስላላመነ ቼኩን አልፈርም አለ። ያንተ ልጅ ነው አለ። እና እኔ ደግሞ እግዚአብሔር በቃ ይሄን ነገር በሰላም ካጠናቀቀልኝ ለቸርችም ቃል ገብቻለሁ። ታዲያ የጌታ ነገር ግን በእውነት ለቸርችም የገባሁት ቃል አለ፣ እሱን እንዲፈርምልኝ ብቻ ንገርልኛል። ወዲያው ደወልኩና ልጅ አሁንም እኔ በዛ ዘመን በጣም ብዙ ብር ከ200 ምናምን ሺህ ብር በላይ አሁንም ፈርምለት፣ እኔ ኃላፊነት ወስዳለሁ፣ ችግር የለምና ይሰጣል ያንተና። እሺ አንተ ካልካለ ፈርምልኝ። ብሩን ይዞ አይመጣም ከምፈልገው በላይ የዛው ቀን እኮ። ከዛ ምን እሱ ብቻ ይኸውልህ ብዬ ነገርኩት። እንደዚህ እየጸለይኩ በቃ ምን ነገርኩት።
እና ልትገዛ ነው ታዲያ አዲስ አበባ አሁን ትሄዳለህ እንዴ? አሁን ከሰዓት ነው ሞቷል። እንደዛማ ከሆነ ለአንተም ያስፈልግሃል ብሎ አይቼውም አላውቀውም። ብር ራሱ ለኔ ለራሴ ጨፈርኩ በቃ። አይ ጌታ ወርድ መልሳችሁ ቤታችሁ ይመጣል። አሜን። ፕሬ ተስፋ ቆርጣችሁ ፕሊስ አትተኝ። ሌሊት ተነሱ። ቤተክርስቲያን ተነሽ፣ ግለሰብ ተነሳ፣ አገልጋይ ተነሳ። ሰይጣን ነገርህን ይዞ አይጫወትበት። አስለቅቅ ፕሊስ። እኔ ስላየው በአገልግሎቴ ስላየው ነው የምነግራችሁ። እኔ ብዙ ጉዳይ በቃ በዚህ 30 ዓመት እጅግ መዓት ምስክርነት አለኝ። ስጸልይ ጌታ ኃያላን ሰዎችን ሰጥቶኛል። ከዓለም እያወጣ ከነ ሀብታቸው እግዚአብሔር ከዓለም እየፈታ ብዙ ልጆችን ሰጥቶኛል። በጣም ብዙ በሺህ የሚቆጠር እኮ ነው የሰጠኝ። አተኙ አገልጋዮች፣ አተኙ ቅዱሳን፣ አተኙ። ችግራችሁን ብቻ እያሰላሰላችሁ አትተኙ። ረጅም ሰዓት ተንበርከኩ። የኛ ስንፍና የኛ አለመጸለይ ብዙ ነገሮቻችንን አስወስዷል። ይሄ እኮ የታወቀ ግልጽ የሆነ ነገር ነው። አብዛኞቻችን በእኛ ስንፍና ነገሮቻችን ተበልተዋል። አታኙ ደስ የሚል ቆንጆ መልእክት። ስለዚህ ተነስተን መጸለይ የምንችልበትን አቅም እግዚአብሔር ይስጠን። በርቱ፣ እንጸልይ። ማስለቀቅ ነው። እውነት እኮ ነው። አጋንንት እንዲህ በክብር ላጥ አድርጎ እየወሰደ የሆነ ሰው መጥቶ እንዲጸልይ ጌታ እንዲረዳኝ እናጸልይ። ኧረ አንተ ራስህ ተነስተህ። ክብር ለኢየሱስ ይሁን። መንፈስ ቅዱስ አለ፣ ይረዳናል። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት ስሙኝንም እግዚአብሔር ትናንትና በቅንነት ያገለገላችሁትን እንኳን እንደሚቆጥር ታውቃላችሁ። አንዳንድ ሰው አሁን ዛሬ ስለደከመ ዛሬ ትንሽ ኮንፊውዝ ስለሆነና ትንሽ ነው ስለተንገዳገደ በቃ እግዚአብሔር በቃ የተወው ምናምን ይመስለዋል። ግድ የለህም። እግዚአብሔር የትናንትናን የሚረሳ አምላክ አይደለም። ኑሃሚን በሩት ህይወት ውስጥ ያደረገችውን በደንብ የሚያውቅ አምላክ ስለሆነ አስመርሮኛል፣ አዋርዶኛል ምናምን ባለችበት አንደበት እግዚአብሔር የተባረከ ይሁን አስባለቻት። ለውጥ ይልሃል። ይሄ ነው። ኑሃሚንም ደግሞ ይህ ሰው የቅርብ ዘመዳችን ነው። በቃ የዚህ የምዕራፍ 2 ቁልፍ ቃል ይህች ናት። ይህ ሰው የቅርብ ዘመዳችን ነው። ለእኔና ለእናንተ በአዲስ ኪዳን ኢየሱስ የቅርብ ዘመዳችን ነው። በቃ የቅርብ ዘመድሽ እሱ። የደስ የሚል ቆንጆ መልእክት። የቅርብ ዘመዳችን ነው ኢየሱስ። ክብር ለኢየሱስ ይሁን። እንዴት ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰማይንን ወንጌል ነው ጥሩ ሰው ያደረገን። ወንጌል ነው አንተኛ ጸባይ ማረሚያ ገብተን አይደለም የተቀየርነው። ማገገሚያ ገብተን አይደለም ሱስ የተወን። ድንገት ነው የተቀየርነው። ድንገት ነው ታሪካችንን ኢየሱስ የቀየረው። ጨብጡት፣ እንኳን ደስ አለ በሉት። ክፉ እየተናገሩ እኛ ዝም ብለን መርቀን ምን ሄደው? ኧረ ሰው መክሮ የሆነ ሰው እንትን ብሎ አይደለም። ወንጌል ነው። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። ክብር ሁሉ ለኢየሱስ ይሁን። ሰማይንንም ስለዚህ ልጅ አንድ ምለው ጉዳይ አለ። እሱን አብረን እንከታተል። እግዚአብሔር ሆይ አመሰግንሃለሁ። ስለ ቃልህ ተመስገን። ስለ ሰጠህን ቃል አመሰግንሃለሁ። ቃልህን አከብረዋለሁ። በሰጠህን ቃል ተመርቼበታለሁ። በጨለማ የሚሄድ ሰው መብራት አብርቶ በባትሪው እንደሚመራ እንደዛ ልክ እኔም እንደዛው በአንተ ቃል ምክንያት ሕይወቴን መርቼበታለሁ። ግራ በተጋባውበት ድንብሽ ብዥ ባለበት መብራት ሆኖኝ ቃልህ ተመርቼበታለሁ። አመሰግንሃለሁ። ለኔ ያለህን ፍቅር ያወቅኩት በቃልህ ነው። ለኔ ያለህን እይታ፣ ለኔ ያለህን መስዋዕትነት፣ እኔ አብሬህ እንድኖር የከፈልከውን ዋጋ ያወቅኩት በቃልህ ነው። መጽሐፍ ሲናገር ቃሉን ላከ ፈወሳቸው አይደለም ይለው። ተመስገን። አመሰግናለሁ ስለ ቃልህ፣ ስለ ሰጠኸኝ ስም ተመስገን። ስለ አንተ እንዳቅ ስላደረገኝ ቃል ተመስገን። ወድሃለሁ፣ አከብርሃለሁ። ስለሱ ምንም ምለው ነገር የለም። የተናገረው ሁሉ እውነት ነው። ጌታ ኢየሱስ ይባርክ። ምላሽ አሜን። ባለህበት ተባረክ ወንድም። የደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ተባረኩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።